የዮሐንስ ወንጌል ምዕራፍ 20 ከቁጥር 11 እስከ 18 ማርያም መግደላዊት በመቃብሩ ውስጥ ጌታ እንደሌለ ምናልባትም እንደተወሰደ አስባ ለሁለቱ ደቀ መዛሙርት ለመናገር ወደ እነርሱ የሮጠች ብቻ ሳትሆን አሁን ተመልሳ ጌታ ኢየሱስ ክርስቶስ ወደ ተቀበረበት ስፍራ ከኢየሩሳሌም ውጪ ከበር ውጪ ወደሚገኘው ወደ መቃብሩ ስፍራ ወደ ጎልጎታ ተመልሳ እንደመጣች እናያለን። የሚገርም ነገር ነው። በክርስቶስ ማንነት ልቧ ተሞልቷል። ምንም እንኳን ዕውቀት የጎደላት ብትሆንም ወደ ተነሳው ክርስቶስ ባትደርስም ያኔ በምድር ላይ የነበረውን የፍቅር ሰው ያንን በጸጋ የተሞላ መምህር ግን ስላጣችው በጣም ልቧ አዝኗል። እናም በእርሱ ፍቅር ተሞልታ እርሱን እስክታገኝ ድረስ ምን እንደምታደርግ አታውቅምና ሌላ ምንም አልቀረላትም። ስለዚህ እንባዋ ይፈስ ጀመር። ከእንባ በቀር የቀረላት ነገር ስለሌለ እና እዛ ቆማ ያለቀሰች ያለች በድንገት አይኖቿ ወደ መቃብር ሲወረወሩ ሁለት መላእክትን አየች። ያስደነግጣል እንዲህ አይነት ነገር። መላእክት ናቸው። እነሱን አይታለች። አንዱ በራስጌ አንዱ በግርጌ ተቀምጠው ነው ያየችው። ትኩረትን የሚስብ ልዩ ማንነት ያላቸው ናቸው። በፊት ምንም እንዳልነበረ ነው ያየችው። አሁን ግን ሁለት መላእክት ያንጸባረቁ ታያለች። ምንም አይነት የስሜት ለውጥ ውስጥ ግን ስትገባ አናያትም። ጠባቂዎቹ ፈሩ፣ ደነገጡ ነው የሚለው ማቴዎስ ላይ። ሌሎችም ሴቶች እንደፈሩ ይነግረናል። አቀረቀሩ ሁሉ ይለናል። በማርያም ሁኔታ ውስጥ ግን እንዲህ አይነት ምንም የስሜት ለውጥ አናይባትም። እነርሱ ምን አሏት? አንቺ ሴት ስለምን ታለቅሻለሽ አሏት። ልክ እንደዚህ በሚሏት ጊዜ የሰጠቻቸው ምላሽ ከነሱና በነሱ ላይ ከሚታየው አስፈሪ ነገር ይልቅ ልቧ በክርስቶስ የተዋጠ ስለሆነ ልቧ በክርስቶስ ፍቅር የተሞላ ስለሆነ ጉዳዩን ብቻ ቀጥታ ነው የተናገረችው። ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ያ ማለት ምንድነው? በእነዚህ ሰማያዊ ፍጡራን ላይ ከሚገለጠው ክብር በላይ በልቧ ውስጥ የክርስቶስ ፍቅር ጎልቷል ማለት ነው። እና እሱን እስክታገኝ በእነዚህ ሁለት መላእክት መርካት አትችልም። ስለዚህ ክርስቶስን ነው የምትፈልገው። ዘወር አለች። በቃ ጌታን ፍለጋ ነው። ዘወር ስትል የሆነ ሰው ቆሟል ከጀርባዋ። ገና ወደ ተነሳው ክርስቶስ ያልደረሰች ናትና ከአካባቢው ገና አልወጣችምና ገና ወደ ሰማያዊ ክልል አልገባችምና እዛው ምድር ላይ እዛው የአትክልት ስፍራ አካባቢ ነው ያለችውና ከዛ በላይ አሻግራ ማየት አልቻለችምና የአትክልት ጠባቂ መሰላት። ኢየሱስ እንደሆነ አላወቀችም ማለት ኢየሱስ ነው። ኢየሱስ እንደሆነ ግን አላወቀችም ይላል። የኤማውስ መንገደኞች ወደ እነሱ ቀረብ ብሎ አብሯቸው ሲሄድ ኢየሱስ እንደሆነ አላወቁትም ነበር። በምሽት ላይ እንኳን በተዘጋ ቤት ውስጥ ገብቶ በመካከላቸው ሲቆም መንፈስ ያዩ መስሏቸው ነበር። የተነሳውን ክርስቶስን ያላወቀ ከትንሣኤ በኋላ ያልተሻገረ ማንኛውም ማንነት እንዲሁ ነው። የከበረውን ክርስቶስን መረዳት አይችልም። ታዲያ አላወቀችውም። ምን አላት? አንቺ ሴት ስለምን ታለቅሻለሽ? መላእክቱ ይሄንንም ብለዋታል። ግን ቀጥሎ ያለውን አላሏትም። ቀጥሎ ምን አለሱ? ማንንስ ትፈልጊያለሽ አላት። ክብር ለእግዚአብሔር ይሁን። ምን ትፈልጊያለሽ አይደለም ያላት፣ ማንን ትፈልጊያለሽ አላት። ስለዚህ ወደ ልቧ ቀረበ። ልቧ ላይ ያለውን ማንነት አወቀ። በልቧ ቦታ እንዳለው ጌታ ተረዳ። ስለዚህ ማንን ትፈልጊያለሽ አላት። አሁን ልክ እንደሚያውቅ እኮ ነው እንግዲህ አንዴ በሱ ማንነት ተይዛለችና አረፍተ ነገሩን ከመላእክት ጋር ስታወራ ከነበረበት ትቀጥለዋለች። ወዲያ ሁሉ ሰው እሷ የምታስበውን የሚያውቅ ነው የመሰላት። ልቧ ውስጥ ካለው ነገር ነው የምትቀጥለው። ማንን ትፈልጊያለሽ ለሚለው ጥያቄ እገሌን ነው የምፈልገው ወይም ጌታ ኢየሱስን ነው ማለት ነው መልሱ። እንደዛ ነው መሆን የነበረበት። ነገር ግን ወዲያውኑ ምንድነው ያለችው? ማንን ትፈልጊያለሽ ስትባል
ጌታው አንተ ወስደው እንደሆነ ወዴትም እንዳኖርከው ንገረኝ በቃ እኔም ወስደዋለሁ በቃ የራሷ ያደረገችው ነው ከላይ ለመላእክቱ ምንድነው የመለሰችው ጌታዬን ወስደውታል ነው አው ራሷን ከጌታ ጋር አስተሳሰረች ከዛስ በራሷ ላይ ጌታዬ ብላ ጠራችው ጌታዬ የኔ አለችው እንደዚህ በግል ማንነት ለብቻው ለክርስቶስ ኢየሱስ ራሱን ለሰጠ ለየትኛውም ደቀ መዝሙር ጌታ ኢየሱስ ራሱን መግለጥ ይወዳል ይፈልግማል በጣም የሚገርም ነገር ነው ስለዚህ ማርያም ብሎ በስሟ ጠራት በዮሐንስ ወንጌል ምዕራፍ 10 ቁጥር 3 እስከ 4 እና ቁጥር 15 ላይ እንደምናገኘው በጎቹም በየስማቸው ይጠራቸዋል ጌታ ኢየሱስ ክርስቶስ ማርያም አላት ትልቁ እረኛ ሆኖ ተገለጠ በዕብራውያን 13 ቁጥር 20 ላይ እንደተገለጠው ማለት ነው ለበጎች ትልቅ እረኛ ነው ታዲያ በእግዚአብሔር ቀኝ ሆኖ ዛሬም እያንዳንዳችንን በየስማችን ያውቀናል በየስማችን ሊጠራን ይፈልጋል ፐርሰናል በየግላችን ግንኙነት ማድረግ እሱ ይፈልጋል ስለዚህ በግሏ ተገለጠላት ማርያም አላት የሚገርም ነው እንዳትክልት ጠባቂ መስሏት በነበረ ጊዜ ለጊዜው ጥያቄው መለሰችና ፊቷን አዙራ ነበር መልሳ በቃ ከጀርባ ሆና ነው እየሰማችው ያለ እያናገረችውም ያለ ወስደው እንደሆነ እኔ ወስደዋለሁ እያለች ፊቷን አዙራ ነበር አሁን ማርያም የሚለው ቃል ግን አዞራት እንደገና ልክ ስትዞር ይህ ድምጽ የሱን ማንነት ገለጠላት አያችሁት መልኩን አይታ አይደለም ያወቀችው ድምጹን ሰምታ አወቀችው በድምጽ ነው ያወቀችው በማየት ሳይሆን በመስማት አወቀችው እናም ያን ጊዜ በቃ ራሷን በፊቱ ጣለች አው ረቡኒ አለችና ሄዳ ልትይዘው እንዳሰበች መረዳት እንችላለን ግን እዚህ ጋር መማር አለባት ከፍቅር ወደ ዕውቀት ማደግ አለባት ካለችበት በፍቅር ከተሞላችበት ሁኔታ ወደ ማስተዋል ማደግ ነበረባት ፍቅሯን በዕውቀትና በማስተዋል ማሳደግ ነበረባት ፊልጵስዩስ ምዕራፍ 1 ቁጥር 10 ላይ እንደምናነበው ማለት ነው ስለዚህ በቀጥታ እንደቀድሞ በመድር ላይ ሲመላለስ እንደነበረው እንደዚያው አድርጋ እንዳታስበው ወደ አባቴ አላረኩምና አትንኪኝ ወደ ሰማይ አላረኩምና አላለም በጣም የሚገርም ነው የሉቃስና የማርቆስ ወንጌል ወደ ሰማይ አረገ ይሉናል ግን ወደ አባቴ ፐርሰን ነው እዚህ ጋር ያቀረበው ወንጌሉም የዮሐንስ ወንጌል ነው ትምህርተ መለኮትን የሚያቀርብ ነው ሰዎችን ወደ አብ የሚያስገባ ነው በክርስቶስ ኢየሱስ እግዚአብሔር ጋር አብ ጋር የሚያደርስ ወንጌል በመሆኑ የተነሳ ወደ አዲሱ ግንኙነት ወደዚህ ወደ ጸጋው ዘመን ግንኙነት ሊመራት ስለፈለገ ወደ አባቴ አላረኩምና አትንኪኝ አለ አላሸማቀቃትም ግን ፍቅሯን በዕውቀት አሳደገላት ያን ጊዜ እንደውም ተልእኮ ሰጣት ወዲያውኑ ምን አደረገ ወደ ወንድሞቼ ሄደሽ እንዲህ ብለሽ ንገሪያቸው ይላል በጣም አስገራሚ ነገር ነው እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት ይለናል ይሄ ተልእኮ ነው በጣም የሚገርም ተልእኮ ነው የትንሣኤ ምስክር የሆነች ነው አዲሱ ዘመነ መግቦት ውስጥ ሰው ከእግዚአብሔር ጋር የሚኖረውን ግንኙነት ለመጀመሪያ ጊዜ ታናሽ የተናቀች በተባለች በዚች ሴት በኩል ሲገልጥ ነው የምንመለከተው እግዚአብሔር እንደ አባትና እንደ አምላክ የሚታወቅበት ማለት ነው የጌታችን የኢየሱስ ክርስቶስ አምላክና አባት ብለን የምናመልክበትና የምንገናኝበት መሰረት የተጀመረበት አገልግሎት ነው እጅግ ድንቅ የሆነ ምስጢር ነው እጅግ ድንቅ በሆነ መንገድ ይሄንን ለወንድሞቹ እንድትነግር ይነግራታል ወንድሞቼ አላቸው እንጂ ወንድማችን እንዲሉት አይደለም እሱ ነው ወንድሞቼ ብሎ ሊጠራቸው የማያፍረው ዕብራውያን 2 ላይ እንደምንረዳው ለምን የሚቀድሰውና የሚቀደሱት ከአንድ ናቸውና መጀመሪያ ቀደሳቸው ይላችሁ እኔ ራሴን እቀድሳለሁ አለ እነሱ የተቀደሱ እንዲሆኑ ስለዚህ እሱ ፖዚሽናሊ በአብ ዘንድ ስፍራን ሲይዝ
ቀዳሚ ሆኖ ሲገባ እነሱን ማስገባቸው ከዛ እነሱን የሱ የሆኑትን ከራሱ ጋር አንድ አይነት ስፍራን ሰጣቸው በሱ ተቀባይነት እሱ ባለው ተቀባይነት መጠን ተቀባይነት እንዲያገኙ እግዚአብሔር አደረጋቸው ወንድሞቼ ብሎ ሊጠራቸው አያፍርም እግዚአብሔር የተባረከ ይሁን በስጋ ወደ ዓለም ሲመጣ እሱ ራሱን ከኛ ጋር ቆጠረ ወደ ሰማይ አድርጎ በእግዚአብሔር ቀኝ ሲቀመጥ እኛን ከራሱ ጋር ቆጠረ በእግዚአብሔር ዘንድ በተቀደሰው ክልል ውስጥ እነሆኝ እኔ እግዚአብሔር የሰጠኝ ልጆች ብሎ ይዟቸው ይቀርባል ይሄን አዲስ ግራውንድ የጀመረው ዛለት ነው ይሄንን ምስክር እንድትሆን ለሐዋርያቱ ይልካታል ክብር ለጌታ ይሁን መግደላዊት ማርያም መታ ጌታ እንዳየች ይህንንም እንዳላት ለደቀ መዛሙርት ነገረች ዛሬም ብዙ መግደላዊት ማርያም ይፈልጋሉ ነፃ ይወጡ ከጨለማው ስልጣን የዳኑ ካጋንንት ስራት የተፈቱ በመትኩ በክብር ያለው ጌታ ኢየሱስ ክርስቶስን በአግባቡ የሚያውቁ የትንሣኤው ምስክር የሚሆኑ ኢየሱስን እንደ ጌትነቱ እንደ ክብሩ የሚያስተዋውቁ